ለመረዳት ምንም እየሞከርክ አይደለም። ድሮ እንዲህ አልነበረማ የምታወሪኝ። በስርዓት እኮ ታስረጅኝ ነበር። ነገሮች ሁሌም ባሉበት እኮ አይቀጥልም። አየሻ፣ ሁሌም ስለራስሽ ብቻ የምታስብ የሰው ስሜት የማይገባሽ ራስ ወዳድ ነሽ። እሺ እንድንለያይ እፈልጋለሁ። ለምን ለኔ ስትይ ገደል አትገቢ? ራስ ወዳድ እኮ ሊላት አይገባም ነበር። ለምን አልኳት? ነገሮች ይቀየራሉ ማለት እስኪ ምን ይባላል? በወራት ታረቀኝ። ምን አለ መጥቶ እንታረቅ ባለ ካሁን እኮ ነው። የዛሬን ብቻ ብትታረቂ መቼ እንደግኝ ከሷ ጋር የሚያጣላኝ ነገር አላረግም። የዛሬ መጥቶ እንዲያወራኝ አድርገኝ ፈጣሪ። ሁለተኛ ልቃለሁ። የመጣኝ እጄ ይቅርታ ማለት አለብኝ። ሁሉም ነገር ከሱ አይደለም። እባክህን ና እንታረቅ በለኝ። ምን ፈልገህ መጣ? አንቺ ጋር የቀረቀ ያለ ይመስለኛል። ይኸው ሁለተኛ አጠገቤ እንዳትደርስሽ። እሺ አሁንስ የኔ ምን ይባላል? ፊት መንሳት ነበረብኝ? ምን አለበት ስም ብዬ ይቅርታ በጠየቅኳት። ምን አለ ምን ፈልገህ መጣ ባላልኩት? ድሮም የሰው ልጅ ሲያልፍ መጸጸት እንጂ እድሉን ስናገኝ መጠቀም አንችልበት።